መንገዳችንን ጀምረናል። አንዴ ሳለቅስ አንዴ በደስታ ስዘምር በቃ አምላክ ሆነ የምትወደው መንገድ ግን ይለቀኛል። ሰላም እንዴት ናችሁልኝ? መቅዲ ነኝ። ያው እንግዲህ ዛሬ በዩቲዩብ መጥቻለሁ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ ልላችሁ ነው። አይ ቲንክ እንደዚህ መሰለኝ የሚባለው እና ካናዳ ከመጣን ገና 1 ወራችን ነው እና የእናቴ ምርቃት ቶሎ ሰራ መሰለኝ። ያልምድሽ ብላልከኝ ይኸው ለምጄ ገና በ1 ወሬ የግራጁዌሽን ድግስ ተጠርቻለሁ። ያው ድግስ ምን ያህል እንደምወድ ቲክቶክ ላይ ብታውቁኝ ሰዎች ታውቃላችሁና ዛሬ አብረን ወደ ድግሳችን እንሄዳለን። ያው እንግዲህ ሁል ጊዜ ድግስ ስንጠራ የመጀመሪያው ነገራችን ራሳችንን ፏፏ ማድረግ ስለሆነ እኔም በስሱ ሜካፔን እየተቀባው ነው። ቅንድብ ያን ያህል ብዙ ደመቅ ሲልም አልወድም እና ጀስት አክቹሊ ቅንድቤም በዛ ያለ ስለሆነ እንዲሁ በስሱ ነካ ነካ አድርገዋለሁ። ቅንድብ ፏ ካለ ከዛ ቆንጆ ሊፕስቲክ ከተቀባን ሲጀመር ቆንጆ ያምራል። ቅንድቤ ይታያችኋል። እንደዚህ አድርጋለሁ። እኔ ምን እንደምቀባ ብቻ ከዛ በጣም በስሱ ፋውንዴሽን አደረኩኝ። ያው እንግዲህ ሴቶች ከቤት ልንወጣ ከሆነ ረጅም ጊዜያችንን መስታወት ላይ ነው የምናሳልፈው። እቺ መልቲ ፈንክሽናል የሆነች ሊፕስቲክ ቅድም አይሻዶ ሆናለች፣ አሁን ደግሞ ብለሽ እየሆነች ነው። ከዛ የመጨረሻውን ከንፈሬን መቀባት ጀመርኩኝ ማለት ነው። ሁል ጊዜ ከንፈሬን እኔ መጨረሻ ላይ ነው የምቀባው። ሌላ ሰው እንደዛ ያርጋ አላቅም። ለካ ማስካራ ረስቼ ነበር። ወይ ሞት ይርሳኝ ብዬ ማስካራዬን ተቀባውኝ። ሜካፕን ሰርቼ ጨርሻለሁ። እንደዚህ ሆኛለሁ። በጣም ሲምፕል ነው ግን በቃ ደስ ይላል። ቅልል ያለ ለግራጁዌሽን ፕሮግራም የሚሆን ነው። ከዛም ባለቤቴ ጸጉሩን ሊቆረጥ ጸጉር ቤት ሄዷልና እስኪመጣ ጠብቅና ሲመጣ ልብሳችንን ለብሰን አብረን እንወጣለን ማለት ነው።
አብዚአ ወርቂ ኤቭሪ ታይም ጌጣጌጥ ሳረግ ይሄ ድምጽ ነው ጭንቅላቴ ውስጥ የሚመጣው። ከዛ እንደዚህ ፏፈሽ ብለን ወጣን ማለት ነው። አሁን እንግዲህ መንገዳችንን ጀምረናል። እየተሽኮረመምኩ እኮ ነው። ያሽኮረመመኛል በሌት ከማለዳ። መጀመሪያ ከቤት ስንወጣ በባቡር ልንሄድ ነበር ያሰብነው። ከዛ ግን ኧረ እንደዚህ ማዘነጠን በጣም ሼም ነው በባቡር መሄድ ብለን ኡበር ጠርተን ኡበር እየጠበቅን ነው። የድግሱ አዳራሽ እኛ ካለንበት ወደ 33 ደቂቃ አካባቢ ነውና ኦሬዲ ጉዟችንን ጀምረናል። ከተማዋ እንዴት እንደምታምር በትንሹም ቢሆን ላሳያችሁ። አሁን ደርሰን ወደ አዳራሹ እየገባን ነው። እዛ ያለውን ነገር ደግሞ አብረን እናያለን። እንደዚህ አይነት ፕሮግራም አልጠበቅኩኝም ነበር። የምር በጣም ደስ የሚል ፕሮግራም ነበረ። እኔ አላቃቸውም። ቤተክርስቲያን አንድ ቀን ወይ 2 ቀን የተገናኘ ነውና ከዛ ድግስ ተጠርተን ድግሱን ሄድ ነው እና ታሪካቸውን ምናምን ሲያወሩ እግዚአብሔርን እኩል ነው ያለቀስኩትና በጣም ነው ደስ የሚሉት። እናንተም ወደ መጨረሻ አካባቢ ታዩታላችሁ።
እንግዲህ ተመራቂዋን ከነ ቤተሰቧ እንዲሞቅ አድርገን ከተቀበልናት በኋላ በጸሎት ፕሮግራማችን ተጀመረ። እና መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን በተሰቀለበት መስቀል ፊታችንና መላ ሰውነታችን ሶስት ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አባታችን ሆይ በሰማያት የምትኖር ይቀደስ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንል ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ጌታችን መድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ከዛ ይኸውላችሁኛ እዚህ ጋ ነው ቁጭ ያልነው። ኦልሞስት ወደ መጨረሻ አካባቢ ነው የተቀመጥነው። በጣም ብዙ ሰው ነው ያለው። ይሄን ያህል ሀበሻዊ እኛ የምንኖርበት ከተማ ያለ አይመስለንም ነበር። ጠላም አልፎላት ካናዳ መታለች። እኔ እኮ ጠላ አልወድም፣ ግን በቃ ካናዳ ላይ ስለሆነ የሀገሬን ምርትማ መጠጣት አለብኝ ብዬ እየጠጣሁኝ ነው። አክቹሊ ቆንጆ ነው፣ ደስ ይላል። ቆንጆ ጠላ ነበረ። ምግብ መነሳት እኮ ተጀምሯል። ያው እኛ ግን ወደ መጨረሻ ስለሆነ የተቀመጥነው ወደ መጨረሻ ነው የምናነሳው። እንግዲህ ምግብ ይተርፍ ይሆን ይኖረን ይሆን የሚለውን አብረን እናያለን። እስከዛው ግን ሆዳችንን እያጮኸን የወደ ሆዳችንን እያወራን ጠላችንን ጎንጨት እንላለን። አሁን እኛም ተራችን ደርሶ ምግባችንን ለማንሳት ተነስተናል። እዚህ ጋር ቲክቶክ ላይ ጀበና የለኝም ስትይ ሰምቼሻለሁ፣ ጀበና ሰጥሻለሁ ብላኝ ነው። እኔ እኮ የምር ሀገር ቤት እያለው እንደዚህ ለማለት በቃኝ። ብቻ ምግብ አልበላም፣ የድግስ ቤት ምግብ ብዙ አልበላም። የምር ይሄንን እንዴት እንደበላሁት አጣይቁኝ። እዚህ ሀገር ከመጣሁኝ ጥሬ ስጋ ራሱ አልበላሁኝም ነበረ። ያው ጣዕሙ እንደ ኢትዮጵያ ባይሆንም ደስ ይል ነበረ፣ በልቻለሁ በደንብ። እና ብዙ ጊዜ ድግስ ወዳለሁ ስል ይሄ ምግቡን መብላት ምናምን ነው የሚመስለው፣ ግን አይደለም። የምር ይሄ ወከባውን በቃ ደስታውን ምናምን ነው በጣም ምጓጓለት። ዛሬ ግን ምግቡንም በደንብ ነው የበላሁት። እዚህ ጋር ፕሮፌሰሯን መድረክ ላይ ጠርታ ጋቢ እያለበሰች ነበረ።
ከነዚህ ቤተሰቦች እግዚአብሔር ላይ ያላቸው እምነት እርስ በእርስ የሚዋደዱበት ፍቅራቸውን የሚገላለጹበት መንገድ በስመ አብ በጣም ስለወደድኩትኝ ታላቅ እህትየው በእንባ እየተናገረች እኛም በእንባ ያዳመጥናትን ላሰማችሁ። ድምፄ ትንሽ ተዘግቶ ይቅርታ። ደህና መጣችሁ። በጣም ነው የምናመሰግነው። እማዬ ስለ ዜና ብላለች፣ አመስግናለች። እኔ ደግሞ ስለ እማዬ ትንሽ ልበል ከተፈቀደልኝ አንዳንድ ደቂቃ ስለ ሁለቱ። እማ ፍቅሯን እወዳችኋለሁ እንዲህ ነው ብላ አታወራም። ሙሉ ጎጃባ ስለምትመስላት ማለት ነው። ግን ወደብረ ሚሴ ወይ እማዬ ነገር አሁን አልፎ በለበስ ይለናል ብለን ጠዋት ተሰርቶልን ነው የሚጠብቀን ማለት ነው። ፍቅሯ የምትገልጸው በምግባር ነው ማለት ነው። ስመሰገን ይቅርታ፣ ግን ፍቅሯ በልቧ ነው ማለት ነው። አስታውሳለሁ ልጅ እያለን ማልቀስ አማረኝ ትልና ቤተክርስቲያን ነው የምትሄደው። እኛ እንኳን አታለቅስም ነበር ማለት ነው። ሚካኤል ቅርባችን ነው። ሚካኤል ትሄድና አልቅሳ ወጣለን ብላ ትመጣለች እና ስትጸልይ አዛኝቷ ስውሪቷ እያለች ትጸልያለች ማለት ነው። ከእመቤታችን በላይ ስደትን፣ ሐዘንን፣ ጭንቀትን ይረዳ ማንም የለም እያለች በስውርም ብዙ እያደረገችላት አዊ በስውሩ ደግሞ አይበቃሽም ብላ በህቴ ደግሞ እንደዚህ ባረከቻት ማለት ነው። ምን ላይ ሳቀዱስ ጥቅሳለን ልባም ሴትን ማን ያገኛታል ባጋዋ ከቀይ በላይ ነው ይላልና አይ ቲንክ አይ አም ሶ አይ ማይ ሲስተርስ አር ፕራውድ ቱ ሴይ ያ ያገኛት ማለት ነው። ለዛ እንቁም ብትወልድ ደግሞ የሚደንቅ ነገር አይደለም እና እንኳን ምግብ የወለደችለት ስለዚህ ብዙ እኔ ታናሽ ናት፣ ግን እንደ ታላቅ ናት፣ አማካሪ ናት፣ የቤት ውስጥ ሽማግሌ ናት ብለዋል አባታችን ማለት ነው። እኔ መጥፎ ቴምፐር ነው ያለኝ፣ ግን ከእናቴ ጋር በጣም ነው የምታስማማው። እማ ማለት የቤተሰቡ ልብ ናት። ልብ ካቆመ ቆመ። ፂና ደግሞ ብሬናችን ናት። ላይ ብሬን ዴድ ከሆነ ሰው በድን ነው፣ ዝም ብሎ ነው የሚኖረው ማለት ነው። በማሽን ብቻ ነው የሚኖረው አይደል? ያ ሜዲካል ፊልድ ላይ ነው ያውቀዋል። ፂና is like our brain. I remember one time እዚህ እንደመጣሁ ጎግል ማድረግ ይችላል ነበር። ፂና ልጆች እኮ ሜዳችን መሽላክሽልኛል ኳስ I can google it እኮ ልጆች ሆስፒታል መሄድ ግን ፂና ካላከች እውነት መስሎ አይታየኝም ማለት ነው። እስኪ እንደዛ ብሬን like I can shut her off እሷ ካለች ማለት ነው። ፂና ማለት የስደት ቀን እዛው ቤተክርስቲያን እየሰራች ነበር የሰገደችው እና next day she said እግዚአብሔር ሆይ ለአንተ ጊዜ ሳልሰጥ ግን ይቅር በለኛለች ማለት ነው ስታወራ። ከዛ እንዴ እኔ እንደሱ ይሰማኛል። ለእግዚአብሔር ያላት ፍቅር እንደ አምላክ ሳይሆን እንደ አምላክ ነው፣ እንደ አባት ነው የምታየው። በቃ አባት ነው። በፊቱ ስትቆም
ትቀጠቀጣለች። ለሱ ያለዋት ፍቅር በቃ እና የመጨረሻ ላስት ሪዛልቷ ሲገባ በኔክስት ዴይ መድኃኒዓለም ነበርና ከአባታችን ጋር ኪዳን ሊያደርስ ሄደ። ከስራ ስመጣ ምናለች ሄጄ እኮ የእመቤታችን ስዕል ነው ይኸው አመጣሁልሻል ብዬ አሳየኋት። ልክ እኛ በቤታችን አሳየቻት እና ፂና ብዙ አወራለሁ በጣም ብዙ ማለት ነው። አምላኳን የምትወደው መንገድ ግን ይደንቀኛል። ሁሌም ይደንቀኛል። በጣም በመንፈሳዊ ቅናት አለብኝ። ቅዳሴ ከእሷ ቆም ሳስቀድስ ቅዳሴ ይመስለኛል። ለካ አምላክ እንደዚህ ነው የሚመለከው፣ ለካ እንደዚህ ነው መውደድ ያለብኝ፣ አምላክ እንደዚህ ነው መፍራት ያለብኝ እላለሁ። ታናሼ ብትሆን በጣም ብዙ ታስተምራለች እና እኔ ቀና ስለማን የመሰለች እንኳን እናቴን ስለማይ ስቅስል ፂናን የመሰለች ስማርትስ ብሪሊየንስ በጣም ጋድ ፊሪንግ ውመን ከዛ ስል ደግሞ ሰርቤ ታታሪ በጣም ስራ ትወዳለች፣ ታዛዥ ናት። ከዛ ማያ አትጠገባለች። አወር ሲስተር እግዚአብሔር አስዬ ቴንኪው ስለወለድሽልን እሷ ስላለች እኔም እግዚአብሔርን በጣም የማመሰግነው። ማየ በጣም ነው የምወዳት ፂና። እግዚአብሔር ከዚህ በላይ ያደርግልሽ። ምን አይነት የታደሉ ቤተሰብ ናቸው ነው ያልኩት። ጽዮን ማለት ፂና ለኔ ልጄ፣ የልጄ ልጅ፣ መድኃኒቴ፣ ሐኪሜ፣ ሁሉ ነገሬ። ስታመም አስታማሚ፣ ተሰብሬ 3 ወር ሶፋ ላይ የተኛች ኮምፒውተር ይዘጋል የማታውቀው ትምህርቷን ትታ መታ ሶፋ ላይ ተኝታ ኮምፒውተሯን ይዛ በዚህ በትንሽ እጇ እያጎረሰች ፀጉሬን አጥባ ሻወር ሰታኝ ፀጉሬን ሰርታ ያስተማመችኝ ልጄ ናት። በእርግጥ ዓለም ፀሐይ በእጄ ያደገች ከልጆቼ ጋር አንድ ክፍል ተቀምጣ ያስተማርኳት ተማሪ የነበረች አንድ ሰፈር ጎረቤት ነበር። እዚህ ቆሜ እነሱ ቤት ይታያል፣ እዛ ቆማ የኔ ቤት የሚታይ አብረን የኖርን ግን እግዚአብሔር ለኔስ አዙሮ የኔ አምላክ አምጥቶ ስሬ ሸውቀልኝ መድኃኒት ሆኑ። እናትም ልጅም አሁን የትም ሲመጡ የበለጠ በቃ ለእኔ እንደ ልጆቼ እዚህ አንጀቴ ውስጥ ነው ያሉት። የሆነ ነገር ሲቸግረኝ ለዓለም ፀሐይ ሳይሆን ለፂና ነው ደውዬ ፋሚሊ ዶክተር አለኝ ለዶክተር ያልደውልም ካመመኝ ጽው እንደዚህ ሆኖ ስል በቃ ለእሷ ስለነገር ብቻ መፍትሄ ስለምትሰጠኝ ወዲያው ድናለሁ። በቃ መፍትሄ ሰጪ ናት ለእኔ ለችግሬ። ሲቸግረኝ ለማንም ለትልቅ ሰው አላወራም፣ ለእሷ ነው። ቆይ እንዲህ ቢሆን እንዲህ እናደርጋለን አይዞሽ ስትለኝ በቃ ያ ችግሬ ልክ ይፈታል በቃ እና የዛን ያህል ለእኔ ልጄ ናት እና ስለ እሷ ባወራ ስለማንጨርስ በትንሹ በጣም ደስ ስላለኝ እግዚአብሔር አሁንም ጨምሮ ከዚህ የበለጠ ደስታዋን ያሳየን፣ ለበለጠ ክብር ያብቃት። ያንን ሁሌም ነው ምላት፣ ሁሌም ነው መመርቃት። እዚህም አሁን እናንተ ፊት ምለው ለበለጠ ደረጃ ለበለጠ ክብር ያብቃት። በቃ እግዚአብሔር ይባርክልኝ። ምን አይነት የተባረከች ምን አይነት ልብ ያላት ሴት እንደሆነች አላውቅም። የምር እኔ ቪዲዮን ኤዲት እያደረኩት ራሱ ባይመጣ የምር በጣም ነው የቀናሁት። የሚገርም ልብ ነው ያላት። እናቴ ስለሆነች ለመሰግናት አስቀድማ ትችላለህ። ነገር ግን እኔ እዚህ ሀገር መጥቼ እንድማር ከምንም በላይ ዋጋ ከፍላ እውነት ለመናገር ከልጆቿ አፍ ነጥቃ ማለት ነው እዚህ ላመጣችን እድሉን ለሰጠችን ለአክስቴ፣ ለእናቴ ከእናቴ ተለይቼ ስመጣ ላበላችን ላጠጣችን እንደ ልጇ ለተንከባከበችን ቲቲ እንግዲህ እዚህ ለመድረሴ ሁሉም ነገር ተጫውታለች። ከዛ በመቀጠል ደግሞ ያው እናቴ ናት፣ ግን እናቴ ትቆየ መጨረሻ ላይ። ከዛ በመቀጠል ደግሞ እናንተ እንደምናላችሁ እኔ ስለ እናንተ ቃል የለኝም። ያው ኢንተርቪው ስለሰማችሁ ደጋግሜ አልናገርም፣ ግን እውነት እግዚአብሔር ያውቃል ምን ያህል እንደማከብራችሁ። ከቤተሰብ ተለይቼ ስመጣ እናንተ እናት፣ አባት፣ እህት፣ ወንድም ስለሆናችሁ እመቤቴ ማርያም ታስባችሁ እዚህ ለመድረሴ የኔ ዋጋ የኔ ክፋት ብቻ ሳይሆን የእናንተ ነውና እንኳን ደስ አላችሁ። ከዛ መቀጠል አባት እኔ አባት እዚህ የለም፣ የስጋ አባት እዚህ አይኖርም።
አባቴ መምህሬ ትምህርት ያቋረጥኩት ጊዜ ማንም ያልተናገርኩት ነገር ነው። ከትምህርት ቤት ይሄንና እሳቸው ያለው የእሳቸው ቤት ስለሚቀርብ እሳቸው ጋር ሄጄ እናቴ እንዳትከፋብኝ በፊቷ ብዙ አላለቅስም ነበረ። እናቴ በዚያን ጊዜ ትምህርት ያቆምኩ ጊዜ እጅግ በጣም ኃይለኛ ዲፕሬሽን ውስጥ የገባችው ወይኔ ልጄን ሳላስተምራት ብላ ሕክምና ትምህርት የጥቄ ስለመጣ ማለት ነው። እና በዚህን ጊዜ አባታችን ላይ ነበር ደረታቸውን ሁሉ አጥቤ ነበር፣ አበስሼ ነበር እያለቀስኩኝ አይዞሽ ልጄ አልፏል እያሉ ያችን ቀን እኔ የጨለመ ሲመስለኝ ያ ትምህርቴን በጣም ስለምወድ በዛ ጊዜ ደግሞ የእግዚአብሔርን ድንቅ ስራ አልታየኝም ነበረና እሳቸው ግን እግዚአብሔር የሚሰራው የተለየ ነገር ነው ታገሽ እያሉ እውነት አልቆምም ነበረ። በዛ ጊዜ እንዴት ቆምሽ ካላችሁኝ ከቤተሰቦቼ ቀጥሎ አባታችን ናቸው ያቆሙኝና አባቴ መምህሬ ነገር የገባኝ በዚህ ጊዜ በእውነት ለመናገር ታውቃላችሁ የኔና የአባታችንን ቅርበት ሚስጥረኛ የሁሉ ነገር የሆኑኝና ራሱ ትዝቅ አድርገው ከኔ ጋር እንደ ጓደኛ እንደ አባት ስለሆኑ እግዚአብሔር ያክብርልኝ። በመቀጠል መስጊዬ እናቴ እግዚአብሔር ይስጥልኝ፣ ወድሻለሁ። ታውቂያለሽ እንግዲህ ከዚህ በላይ ደግሞ ለእናንተ ለማፍራት ያብቃኝ። በመቀጠል ደግሞ ቀነትነቴ እናትና አባት መስራት ነው። ደሬ ሁሌ ምን ይለኛል፣ እውነት በስርዓት እንደወለደኝ ልጁ ነበር እና ምን ይለኛል ሁሌ እሳተ ወርቅም በእሳት ተፈትኖ ነው እና በርቺ ነው ነበር እና ደሬ እንግዲህ በርትቼ እንዳከብረው ተስፋ አደርጋለሁ። እና እህቶች ስለኔ እነሱ ይናገራሉ፣ ግን እኔ ምን ብዬ ልንገራችሁ? አንዳንዴ ያው ታውቃላችሁ ዩኒቨርሲቲ ላይ በጣም ከመጨናነቅ የተነሳ ክፍሌ መስሆን ይጠብቀኛል እና ሰሉ ገብታ አስድታ እኔ እንዳልጨናነቅ ብላ ሁሉ ነገር አንዳንዴ ስገባ ማለብስበት ጊዜ አለ። በጣም እንኳን የፈሰሰ ውሃን አነሳ ነበረ ጓደኞቼ ሁሉ ነገር የቼ ናችሁ። እወዳችኋለሁ፣ አከብራችኋለሁ። ከዚህ በመቀጠል ግን ለእናቴ ቪዲዮን አይታችኋል አይደለ? ሞስት ኦፍ ዩ ሃቭ ሲን ዘ ቪዲዮ እና እዛ ላይ ማሚ ወርቋን ሽጣ ያስተማረችን ብያለሁ አይደለ? ትዝ ካላችሁ እያንዳንዱን ጌጧል ማለት ነው እያወጣሽ ቃሎትን ያስተማረችንና እኔ አሁን ብናገረው በክብር ስላልሆንኩኝ ቤት ናት መናገር ያለባት፣ ግን ኮመንት ላይ ምን ይላል? አይዟችሁ ለእናታችሁ እናንተ ወርቅ ትገዝላታላችሁ እንዳሉት እኛም ሰርፕራይዝ ብለን ዛሬ ወርቅ ገዝተን ለእናታችን ልጆቿ ስትል ከሸጠቻቸው ወርቆች መካከል አንዱን የጆሮ ወርቋን ልተካላት እግዚአብሔር ረድቶኝ በኦነርስ ኢን ባዮሎጂ ነው የጨረስኩት። ከዛም ደግሞ እጅግ በከፍተኛ ማዕረግ ነው የምመረቀው። ሞልቶልኝ በነገራችን ላይ አንድ ቫሌዲክቶሪያ ማለት ተማሪዎችን ወክሎ ተመራቂ ተማሪዎችን ወክሎ ንግግር የሚያደርግ ነው። በገቨርንመንት ኦፊሰርስ ትልቅ ዩኒቨርሲቲ ፕሬዚደንት እና እግዚአብሔር የሚሳን ነገር የለም። ለመናገር ፕሮፌሰር እዚህ ጋር የነበረው ነበረ ቀደም የመረጠኝ ሁለት ሰው መወሰን አቃታቸው እና አንድ ህንድ ስሪላንካ አለ መወሰን አቃታቸውና ዩ ጋይስ አር ኤክስትራኦርዲናሪ እኔ መወሰን አቅቶኛል አንገለበቱ ደዲን አለ ዲና ጋር ሲሄድ ሰውየው ዲና አይክና ዲሳይድ ሁለቱም ይሁኑ they are just amazing ብለው እግዚአብሔር መንገድ በሌለበት
መንገድ ሲያወጣ ብቻ እኔ ያላሰብኩትን እዛ ስቴጅ ላይ ስቆም እኔ ወይም እናቴ ብቻ ውክያ አይደለም እናንተንም የእናንተ የልፋት ውጤት ነውና በመጨረሻ ታመሰግናላችሁ። ሶስተኛ ደግሞ Black student graduating for the class of 2025 top scorer ተብዬ second top scorer ተብዬ ተደርጎለት ግን እንዲህ በእንባ ማመስገን እንዴት ደስ ይላል። Yeah.
ፕሮግራማችን አልቆ ወተናል። ወይኔ በጣም 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 ደስ የሚል ፕሮግራም ነበር የምር። እሺ እና በጣም ደስ የሚል ፕሮግራም ነበር። እግዚአብሔርን አንዴ ሳለቅስ አንዴ በደስታ ስዘምር በቃ ዝብርቅርቅ ያለ ስሜት ነበርና ከኔ ጋር በሌላ ቪዲዮ እንገናኛለን። እወዳችኋለሁ። ባይ